በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በሌሊት ወታደራዊ ካምፕ ላይ በከፈቱት ውጊያም ከፍተኛ ጉዳት መድረሱን የመረጃ ምንጮቻችን ነግረውናል። በሌላ በኩል የብልጽግና አገዛዝ በአማራና ትግራይ ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል ሲሉ የቀድሞ ባለስልጣን ገዱ አንዳርጋቸው ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድ አሳልፋ የሰጠችው ተወልደ ጎይቶም የተባለ ኤርትራዊ ህገወጥ የሰዎች አዘዋዋሪ በአገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብናን የሚያዋርድ ድርጊት ፈጽሟልም ተብሏን። በዝርዝር እናያለን። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን አልሰሊክ ከፈጥኖ ደራሽ ኃይል ተዋጊዎች ማስለቀቁን አስታውቋል። በጀነራል አልቡርሃን የሚመራው የሱዳን ጦር በውጊያው የበላይነትን እያረጋገጠ ሲሆን በኢትዮጵያ ድንበር የሚደረጉ የሱዳን ውጊያዎች ጨምረዋል ተብሏን። በዝርዝር እናየዋለን። በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ6,000 በላይ መብለጡ ተሰምቷል። ኢራን ደግሞ ድርድር ማድረግን አልፈልግም፣ ከአሜሪካም ጋር ለመደራደር ጥያቄ አላቀረብኩም ብላለች። የኢራን ውጭ ጉዳይ ሚኒስትር አባስ አራንኪቼም ከአሜሪካ ጋር ግንኙነት አለመጀመራቸውንም በይፋ ተናግረዋል። ስፔን ለግማሽ ሚሊዮን ሰነድ አልባ ስደተኞች ህጋዊ እውቅና ልትሰጥ ነው ተብሏል። የስፔን መንግስት ህጋዊ ሰነድ ለሌላቸው ስደተኞች ህጋዊ እውቅና የመስጠት እቅድ እንዳለው ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በሌሊት በወታደራዊ ካምፕ ላይ በከፈቱት ውጊያ ከፍተኛ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በሌላ በኩል የብልጽግናው አገዛዝ በአማራና ትግራይ ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል ሲሉ የቀድሞ ባለስልጣን ገዱ አንዳርጋቸው ተናግረዋል። በዛሬው ዕለት ጥር 22 2018 ዓ.ም በሰሜን ሸዋ ዞን የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል ውጊያ መቀስቀሱን የአካባቢው የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። አገዛዙ ዞኑ ሰላ ድንጋይ ከተማ ዙሪያ ጦሩን ማንቀሳቀሱን ተከትሎ ውጊያ ከፍቷል። በተለይም ሰላ ድንጋይ ከተማ አቅራቢያ በሚገኙ ሳሲትና አይሶሪ አካባቢዎች በቡድን መሳሪያ የታገዘ ውጊያ ከንጋት ጀምሮ መቀጠሉ ነው የተሰማው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ በኩሉም በአካባቢው ውጊያ መቀስቀሱን በማረጋገጥ አጃ ሚካኤል መገንጠያ አካባቢ 19 የአገዛዙ ወታደሮች ሲገደሉ በርካቶች ቆስለዋል ሲል አስታውቋል። በመንዝላሉና መንዝቃያ ወረዳዎች ትላንትና ጀምሮ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በትላንትና ሁለት ከመንዝቃያ ወረዳ ዘመሮ ከተማ ወደ ክምር ድንጋይ አካባቢ ሲንቀሳቀስ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ ጉዳት ሲደርስ፣ በተመሳሳይ ወገሬ ከተማ አቅራቢያ ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ መደረጉን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተመሳሳይ በሲያደብርና ዋዩ ወረዳ 4 ያገዛዙ ሚኒሻ አባላት በፋኖ ኃይሎች ተይዘው መወሰዳቸውን የፋኖ ኃይሎች አረጋግጠዋል። በተያያዘም በክልሉ ደቡብ ወሎ ዞን ተውለደሬ ወረዳ የፋኖ ኃይሎች በሌሊት በፈጸሙት ድንገተኛ ጥቃት ወታደራዊ ካምፕ ውስጥ የነበሩ በርካታ ያገዛዙ ጦር አባላት መገደላቸው ሰምተዋል። በዛሬው ዕለት ጥር 22 2018 በወረዳው ሀይቅ ከተማ አቅራቢያ ቆሎ ባቄላ በተባለ የፖሊስ የሚኒሻ ካምፕ ላይ በተከፈተ ድንገተኛ ጥቃት በርካቶች ሲገደሉ ቀሪዎች ደግሞ ተበትነዋል ተብሏል። በሰሜን ወሎ ዞን ላስታ ቀጠና በሌሊት በተደረገ ውጊያ ደግሞ ከ35 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። ውጊያው የተደረገው ከላሊበላ ኤርፖርት ቅርብ ርቀት መሆኑን የተናገሩት የመረጃ ምንጮች በውጊያው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና በላይ ዘለቀ ህዝብ ጋር ተሰልፈው በአገዛዙ ላይ ድል አስመዝግበዋል ብለዋል። ውጊያውን ተከትሎ የአገዛዙ ጦር ወደ ላሊበላ ከተማ ሸምሻ አየር ማረፊያ አፈግፍጓል ሲሉም የመረጃ ምንጮች የተናገሩትም። በተመሳሳይ በትላንትና ሁለት ጥር 19 2018 ዓ.ም በምዕራብ ጎጃም ዞን ቡሬ ከተማ 2 የፖሊስ አባላት መገደላቸውን ነዋሪዎች አረጋግጠዋል። የቡሬ ከተማ ነዋሪዎች 2 የፖሊስ አባላት የተገደሉት ባልታወቁ ኃይሎች ናቸው ቢሉም በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አባላት ግን ጥቃቱን የፈጸመው ፋኖ መሆኑን አረጋግጠዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ
በአማራና ትግራይ ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል ሲሉ የቀድሞ ባለስልጣን ገዱ አንዳርጋቸው አስታውቀዋል። የፋኖ ኃይሎች አንድነት በተመለከተ በወቅታዊ ጉዳዮች ላይ የተናገሩት የቀድሞ የውጭ ጉዳይ ሚኒስትርና የቀድሞ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ብልጽግና በስልጣን ለመቀጠል አስተማማኝ መንገድ የሚከፍትልኝ በአማራና ትግራይ መካከል ጠላትነት ሲኖር ነው ብሎ በማመን ሁለቱ ህዝቦች እንዳይቀራረቡ እየሰራ ይገኛል ብለዋል። ገዱ አንዳርጋቸው የፖለቲካ ታጋዮች የብልጽግና አገዛዝ በህዝብ መካከል ጠላትነት እንዲኖር የሚሰራውን ስራ ለማክሸፍ ጉዳዩን በጥንቃቄ ሊያዩት ይገባል ሲሉ አሳስበዋል። አሁናዊ ሌላ ስም ይሰጠው በተለይ በትግራይና በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። ይሄ ዘላለማዊ ጠላትነት ፍላጎቱ እንዲሁ ዝም ብሎ የመነጨ አይደለም። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው ይመስለኛል። ፋኖ በተላላኪነት ሊጠየቅ የሚችልበት ሁኔታ በተለይም ደግሞ በብልጽግና አገዛዝ ሊከሰስ የሚችልበት የሞራል የተጨባጭ ሁኔታ የፋኖ ኃይሎችን ታሪካዊ ጠላት ጋር እየሰሩ ነው በሚል ብልጽግና የመወንጀል ሞራል የለውም ያሉት አቶ ገዱ አንዳርጋቸው ብልጽግና አገዛዝ አሁን ታሪካዊ ጠላቶች ከሚላቸው አካላት ጋር ወዳጅነት ለመስረት ብዙ አጎንብሷል፣ ብዙ ደክሟል። ሆኖም ግን ወዳጅነት የማይወጣለት አገዛዝ በመሆኑ ከሽፎበታል ሲሉም ተናግረዋል። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ ያሰጠችው ተወልደ ጎይቶም የተባለ ኤርትራዊ ህገወጥ የሰዎች ዝውውር አዘዋዋሪም በአገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብናን የሚያዋርድ ድርጊት ፈጽሟል ተብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀውን የ42 ዓመት ተወልደ ጎይቶም ላይ የፍርድ ቤት ውሳኔ ያስተላለፈው ትላንት ማክሰኞ ጥር 19 2018 ነው። ፍርድ ቤቱ የጥፋተኝነት ውሳኔ ያስተላለፈው ግለሰቡ ሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞች የሚያሰቃይና በኔዘርላንድ እስከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጊት ሲመራ እንደነበረ በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት ስር ተፈርዶበት ነበር። ጥቅምት